ሰላም 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 ውዶቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁልኝ? ዛሬ ማሳያችሁ ሸዋርማ በሳንዱች አሰራር በዶሮ በስድሪ በዚህ በአርገን ምን እንሰራለን ማለት ነው። አሁን ተከታተሉኝ፣ ወደ ስራው እንሄዳለን። ዶሮውን ከትፌ ያለው እንደዚህ ስጋውን ከትፌ አዘጋጅቻለሁ። አሁን ሰባ ባህራት ነጭ ሽንኩርት ቱም እንቀጠቅጣለን፣ እንፈጫለን። እንደዚህ አድርገን እናንተ የፈለጋችሁት እንደመጠናችሁ 3 ፍሬ 4 ፍሬ እንደዚህ እንትን ማለት ትችላላችሁ፣ ማረግ ትችላላችሁ። ነጭ ሽንኩርት በጣም ይወዳል ነጭ ሽንኩርት ሸዋርማ ማለት ነው። እና ብርቱካን፣ ይሄ ብርቱካን ሳንተራ ይባላል። በጣም እንትን ያለው ውሃ ያለው እሱን ግማሽ እንደዚህ ትጨምቋላችሁ። ግማሽ ሎሚ አድርገን ዶሮ ጋራ እናረጋለን ማለት ነው። ሰባ ባህራት ቅመማ ቅመሙንም እንደዚህ እንከልታለን፣ እናደባልቃለን ማለት ነው። ፍልፍል አስዋድ፣ ይሄ ጥቁር ቅመም ነው። ነጭ ሽንኩርት እና ሌሞን አንድ ግማሽ እንዳያችሁት ብርቱካን አርጌያለሁ። እንዲሁም ደግሞ ሰባ ባህራት ይሄ የተቀላቀለ ይሄኛው የሸዋርማ ቅመም ነው። እንዲሁም ደግሞ በርበሬ ትንሽዬ ፓፕሪካ በርበሬ እናረጋለን፣ ሳናበዛ እንዳያቃጥል። ምናልባት ልጆች ካላችሁ እንደኔ ግማሽ ማንኪያ በቂ ነው፣ እንዳያቃጥላቸው። ትንሽ ኩርኩም እናረጋለን እና ደግሞ የመሸከል የሚባል አለ፣ የተለያየ ሰባ ባህራት የሚባል አለ ትልቅ፣ እሱን አሳያቸዋለሁ። እሱንም እናረጋለን። ዘይቱን እንደፈለገ እንዳላችሁ ዘይት ማድረግ ትችላላችሁ። እንደምታዩት የተቀላቀልኩት ነው። እንደዚህ ካዋሃድ ነው በኋላ ፍሪጅ ውስጥ ነው የምንከተው የተወሰነ ሰዓት ማለት ነው። የሽንኩርቱን መስሪያ ማቁላያ እስከምናዘጋጅ ድረስ። አሁን ይሄ እዚህ እንትን እናረጋለን፣ አሳያችሁ። ይሄ ሰባ ባህራት የሚባለውን የአረቦች ቅመም አለ፣ እሱን እናረጋለን። ይሄንን ማለት ነው። ይሄ ብዙ ቅመማ ቅመም ነው የያዘው። ይሄ እንደ ሁሉም መጠቀም ይቻላል፣ ለሩዝም ለምንም። እና ኦርጋኖ የስጋ መጥበሻ እሱን እናረጋለን እና የተወሰነ ሰዓት ከድነ ነው ሸፍነ ነው ልክ ዳቦ ብተን እንደምንጠብቀው የተወሰነ ሰዓት ፍሪጅ ውስጥ እንከተዋለን ማለት ነው። ስጋውና ቅመሙ እንዲዋሃድ በጣም ደስ የሚል አሰራር ነው። ግን ትወዱታላችሁ እስከ መጨረሻው ካያችሁት ማለት ነው። እንደዚህ አድርገን ከተቀላቀልነው በኋላ ወስደን ፍሪጅ ውስጥ እናስቀምጣለን ማለት ነው። ሸፍናል። ያው ትንሽ ረዘም ሊል ይችላል ቪዲዮ። በትዕግስት ብታዩት ታተርፉበታላችሁ እንጂ ምንም አይጎዳችሁም። እህቶቼ፣ ወንድሞቼ ሁላችሁም ያው እንደዚህ አድርገን አሁን ፍሪጅ ውስጥ እንከተዋለን ማለት ነው። ከዛ ወደ ሽንኩርታችንና ወደ አታክልት እንከታተፋለን ማለት ነው። ይኸው እንደዚህ ከታተፌ አዘጋጅቻለሁ። እንደውም ቪዲዮውን ጠር እያረኩ ነው እያቀረብኩላችሁ፣ ያን ያህል
እንዳትለፉ ትንሽ እንዳይዛዛባችሁ በሚል ለፍ ለፍ እያልኩኝ ነው። እንግዲህ አሁን ልጀማምር ነው መስራቱን ማለት ነው። እቃዬን አዘጋጅቻለሁ እንደዚህ እንደምታዩት። አሁን ተከሎ ዘይት እናደርግና እንጀምራለን ማለት ነው። ያው እንግዲህ ጀምሬያለሁ። እስካሁን እየጠበስኩት ነው። ውሃው በደንብ ምጥጥ እስኪለው ድረስ ብቻውን ነው የምናበስለው። ስጋውን የምንጠብሰው ውሃው እስኪጠፋ ድረስ ቅመሙና ውሃው እስኪዋድ ውሃው ከስጋው ላይ እስኪጠፋ ድረስ ማለት ነው። በጎን ደግሞ ድንች እጠብሳለሁ፣ ማባያ ማለት ነው። ከስሙ ጋራ ከሳንዱጩ ጋራ አብሮ ለመብላት ድንች እንጠብሳለን እንደዚህ። ስጋው እንደዚህ እየበሰለ ነው። ውሃው እስኪመጣው ያው እንግዲህ ውሃው እየመጠጠው ነው። ያው እስኪመጣው ድረስ እንጠብቃለን በትዕግስት። ያው እንግዲህ መጥቶታል እንደምታዩት። አሁን ከዚህ በኋላ ሽንኩርቱን እናደርጋለን። ሽንኩርቱንና እንትኑን እናደርጋለን ማለት ነው። አሁን የተወሰነ ሽንኩርቱ ጋራ ከበሰለ በኋላ የከለር እንትኖችን ቃሪያዎችን እናረጋለን እና ማጂን ይሄንን ማጂን እናረግበታለን። በጣም ቆንጆ ጣዕም ይሰጠዋል። በነገራችን ላይ ያን ያህል ግዴታም አይደለም፣ ለላችሁም አያስፈልግም። ካላችሁም ብታረጉበት አይከፋም። ኦልሬዲ ስጋው እየበሰለ ነው። ሽንኩርቱ ጋር አብሮ እንደውም እየተጠበሰ ነው እንደምታዩት። አሁን ከዚህ ብለን እናረጋለን። ትንሽ ያዝ ሲያደርግባችሁ ወይ ሳትቀንሱ እንደኔ ወይ ትንሽ የውሃ ጠብ አድርጎባት። ያው የኔ ትንሽ ድስቱ እንትኑ መጥበሻው ባለጌ ነው። ይሄንን እናደርገዋለን ማለት ነው። እንደዚህ እንትን ካለ በኋላ ጅብኑን መጨረሻ እናደርጋለን። ጅብን ያሳያችሁ ጅብን አለ አጠገቤ፣ እሱን እናደርግበታለን። መለስ እንደመጠናችሁ። እኔ ጨው እዛኛው ስጋውን ስከልፍ ስላላረኩኝ ነው አሁን መለህ ያረኩ። እናንተ መጀመሪያ ስጋውን ስታዋህዱ ካረጋችሁ አታድርጉ እንዳይበዛባችሁ። ካላረጋችሁ ግን ችግር የለውም አሁን ብታረጉ። አለልኝ አባቴ አለልኝ ጌታዬ ዘመን የማይሽር ባለውለታዬ ዛሬ ለሆነ ሲጠፋ ዘመኑ አንተ ላይ ገኔ ጌታ በማዳኑ። አንዳንድ ጊዜ መዝሙር እየዘመርሽ ተብያለሁ፣ እዘምርላችኋለሁ። ይሄንን ጅብን እናረጋለን። በጣም አሪፍ ነው። በጣም ጣፋጭ ያደርገዋል እና ጅብን እናረግና ወደ ከበሰለ በኋላ እናወጣዋለን፣ እንጠቀልላለን ማለት ነው በክብዙ። እና እንደዚህ እናረገውና የተወሰነ ክድን እናረገዋለን ውስጥ እንዲቀልጥ።
ደስ ይበለን በጣም ደስ ይበለን ደስ ይበለን በጣም ደስ ይበለን በረከቱን ለኛ ስላደለን ደስ ይበለን በጣም ደስ ይበለን ደስ ይበለን በጣም ደስ ይበለን በረከቱን ለኛ ስላደለን እየቀለጠ ነው እንትኑ ኦልሬዲ ያው ከለስ አልቋል ማለት ነው። በጣም ደስ ብሏል። እንግዲህ እናወጣውና እንትን እንላለን ማለት ነው። እንጠቀልላለን። እንደምታዩት አሪፍ ሆኗል። በዝምታ መሳለ ከጌታ 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 ለእግዚአብሔር ነግሮ ለሰው የሚለው ተሸክሞ ኑሮ ትሆነ መስቀል ስለ ራሱ ትተውነት የሚያወራ ይሻገራል ገደል ይወጣል ተራራ ይወጣል ተራራ በዝምታ መሳለ ከጌታ በዝምታ መሳለ ከጌታ በዝምታ መሳለ ከጌታ ለእግዚአብሔር ነግሮ ለሰው ተሸክሞ ኑሮ እርጥቡን መስቀል ስለ ራሱ ትቶ እውነት የሚያወራ ይሻገራል ገደል ይወጣል ተራራ ይወጣል ተራራ በዝምታ መሳለ ከጌታ በዝምታ መሳለ ከጌታ በዝምታ መሳለ ከጌታ ሸንጎ ቢያቆሟችሁ ልባችሁ ይበርታ ስለ እናንተ ሆኖ ይናገራል ጌታ ይናገራል ጌታ በዝምታ መሳለ ከጌታ በዝምታ መሳለ ከጌታ በዝምታ መሳለ ከጌታ ዳንኤል ዝም አለ ፍርዱን ሲቀበል አልተከራከረም አንበሶች ሲጣል እግዚአብሔር ሲናገር ተረፈ ከሞት ስንፍናማ ስህተት አልተገኘበት በዝምታ መሳለ ከጌታ በዝምታ መሳለ ከጌታ በዝምታ መሳለ ከጌታ አሜን አሜን። ጉንፋን ስለያዘኝ ሰሞኑን በጣም በቃ ዝማሬ ያቆሜ ነበር እና በጣም በቃ አንዳንዴ ለራሴ ዝም ብዬ ስለምዘምር ውስጥ ለውስጥ ስራ እየሰራሁ በጣም ጨነቀኝ ጉሮሬን ሰሞኑን ማለት ነው እና ናፈቀኝ። ለዛ ነው እንግዲህ ሰው ጉንፋን ይዞኝ እንደዚህ አሁን ይሻለኛል መቼም ከበፊቱ እግዚአብሔር ይመስገን። ኧረ እግዚአብሔር ይመስገን አሁን ይሻላል። እና እንደምታዩት እንግዲህ ያው በክብዝ እየጠቀለልኩኝ ነው። ከዛ በቶስት እንላለን ማለት ነው። እንጠብሰዋለን እንደዚህ እንደምታዩት። ከዛ ብትፈልጉ ሙሉውን መጠቅለል ትችላላችሁ። ከፈለጋችሁ ደግሞ ግማሽ ግማሽ እኔ ብዙ ሙሉውን እንትን አይልም። ግማሽ ግማሹን የማይጨርሰው ሰው ካለ ማለት ሙሉን ብታረጉት ሙሉን የማይጨርስ ሊኖር ስለሚችል
እንደዚህ እየቆራረጣችሁ ግማሽ ግማሹን ብታረጉት ለእናንተ ደስ ጥሩ ነው። በዛ የሚልላችኋል። በዛ ላይ ደግሞ እንትን አይልም ሙሉ በልተው ሙሉን ሳይጨርሱት ከሚተርፍ ግማሹን በልተው ቢጨምሩ ይሻላቸዋል። እና እንዴት አያችሁት? ወደዳችሁት? እንዴት ነው ይሄ? ለራት እነ መክሰስ እንደዚህ አድርጋችሁ ማቅረብ ትችላላችሁ ውዶቼ። እንዴት ነው? እና እንግዲህ በቀጣይ ደግሞ ሌላ ቪዲዮ ሰራላችኋለሁ። በጣም ወዳችኋለሁ ውዶቼ። በጣም ስለምትከታተሉኝ ሰፖርት ስለምታደርጉኝ የእውነት በጣም አመሰግናለሁ ሁላችሁንም። በጣም ወዳችኋለሁ። በቀጣይ ቪዲዮ ባይ ባይ።